አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1960ዎቹ አጋማሽ ጃን ሜዳ ቀበናና ጠመንጃ ያዥ ይጫወታሉ። ዳኛው ከማል ነው። ረዳቱ ሸገናው ነበር። ሸገናው የከማል አሯሯጭ ይባላል። ሁኔታው ካላማራቸው በምልክት ይነጋገሩና ሸገናው ይቀድማል፣ ከማል ይከተላል። ያን ጊዜ እንደ ነፋስ ነው የሚፈጥኑት። ከማል ይህንን ጨዋታ እንዲህ ያስታውሳል። ሸገናው ጸብ ሲመጣ ጠቋሚ ነው። መስመር ላይ ከተመልካቹ ጋር ስለሚሆን ደጋፊዎች በምን አይነት ሁኔታ ላይ እንዳሉ ይመረምራል፣ ያጣራል። ያኔ ረብሻ ሊነሳ ሲል ኮዳለን። ሸገናው ቶሎ ይጠቁማል። የቀበና ቡድን መሸነፍ የሚባል ነገር በፍጹም አይፈልግም። ቡድኑ ጥሩ ነው፣ ግን እልኸኞች ናቸው። ጠመንጃ ያዥም ኃይለኞች ናቸው። ጨዋታ ማሸነፍ ይችሉበታል። ይሸበሩ ብሩና ካሳውን ተካ እዚህ ቡድን ውስጥ እንደነበሩ አስታውሳለሁ። ተጋጣሚ ቡድኖች ወደ ሜዳ ሲመጡ እንዳሁኑ የክለባቸውን ሰንደቅ ዓላማና አርማ ሳይሆን ብረት ቦክስ፣ ዱላ፣ ስለት ነገር ይይዛሉ። አንዳንዶቹ ዳኛ ሲያመልጥ ለማባረሪያ ውሻ ይዘው ይመጣሉ። ብረት ቦክስና ስለት ቀበና የሚጠቀምበት ነው። ጠመንጃ ያዥም አጠናጭኑ ነው የሚመጣው። የዚያን ቀን ቀበና ያሸንፋል ተብሎ ነው የተጠበቀው። ካሳውን ተካ ከርቀት በመምታት በወቅቱ የሚስተካከለው አልነበረም። እያነጣጠረ ሲልክ ጎል ይገባል። አሁንም ሲልከው ይገባል። ወዲያው 3-0 መሩ። ካሳሁን ወደ ተከላካይ ስለማይጠጋ ሊመቱት አይችሉም። ቀበና ናዳ መሸነፉን ስላወቀ ይህን ጨዋታ ለማቋረጥ ዳኛ መደብደብ አለበት። የቀበና ደጋፊዎች ሸገናውን እየጎነተሉ አስቸገሩት። ሸገናው ወደ እኔ መጣና ከማል ነገሩ ከልኩ አልፏል፣ መውጫ ቀዳዳ ፈልግ አለኝ። ምንድነው የምትለው ስለው አንተ ላይ ነው ያነጣጠሩት፣ እኔም በዚያ በኩል ልሾልክ ነው። ስለዚህ በጊዜ እናመልጥ፣ ካለበለዚያ ብቻዬን ላስነካ ነው አለኝ። ሁኔታው ለኔም ጥሩ አልነበረም። ከዚህ በፊት ቀበና ናዳ በመውረድና መውጣት 2-1 ውድድር ከአውራ ጎዳና ጋር ተጫውቶ ተሸንፏል። ያጫወትኩት እኔ ስለነበርኩ በዚያ ጉዳይ ቂም ይዘውብኝ ነበር። በሌላም ጊዜ 2-1 ሲሸነፉ ይደበድቡኝ ፈልገው ሰፈሬ ስለሆነ ብዙም የሚያውቁኝ ሰዎች ስላሉ አልተመቻቸውም። ዛሬ ጨዋታው እነሱ አካባቢ ጃን ሜዳ ነው የሚካሄደው። ሳስበው እንደማይለቁኝ አወቅኩ። እነሱ እንደሚሸነፉ አውቀዋል። እኔም ማምለጫ የለኝ። ወደ እኔ ተጠግተው አጫውተን እንጂ እያሉ ነገር ፈለጉኝ። እኔም እሺ አጫውታለሁ፣ መጀመሪያ ግን መስመር ዳኛዬን ተመልካቹ እየጎነታተለው ስለሆነ እናንተ ደጋፊዎቻችሁን አረጋጉ፣ እኔ ከሱ ጋር ልምከር አልኩ። በዚህን ሰዓት ለማምለጥ መፈለጌን እንዴት እንዳልተረዱ አልገባኝም። ትንሽ ራቅ ብለው ሄዱልኝ። በዚያን ሰዓት ክፍተት አገኘሁኝ። ተጫዋቾቹ በተዝናኑበት ሰዓት ከሸገና ጋር የምመክር መስዬ ራቅ አልኩ። ሁኔታው አመቺ መሆኑን የተረዳው ሸገና ይሄኔ ሲለኝ ተያይዘን መሮጥ ጀመርን። የቀበና ተጫዋቾች ያዘው ሌባ እያሉ ይከተላሉ። ያዘው ሌባ የሚሉት የሌባ ስም ከተጠራ የአካባቢው ሰው ተባብሮ
ይይዛል። እነሱም በዚህ መንገድ እኛን አስይዘው ለመደብደብ ነው ይላል። የእግሬ አውጭኝ ሩጫው ቀጥሏል። ሸገናው ዳኛ መሆኑን ለማሳወቅ ለአደጋ ጊዜ የሚጠቀሙትን ፊሽካ እየነፋ ነው የሮጠው። በመሮጡ ውሾች ለመንከስ ከሌላ አቅጣጫ እየጮኹ መጡ። ከማል በፍጥነት ነው የሚሮጠው። አንደኛው ወደ ሌላ አቅጣጫ ሄደ። ውሾቹ ሸገናው ላይ ደረሱበት። አንድ ዛፍ አገኘ። ዛፉ ከመኖሪያ ቤት አጥር ጋር የተገናኘ ነው። በፍጥነት ወጣና ዘሎ ወደ ግቢው ገባ። እዚያም ውሻ ጠበቀው። እንደገና አጥሩ ላይ ተንጠልጥሎ ወደ ሌላኛው ግቢ ዘለቀ። ሊጥ የሚያቦኩ ሴትዮ አንተ ሌባ፣ አጥር ዘለ ገብተህ በቀል ልትዘርፈኝ መጣህ ብለው አባረሩት። ከግቢው ወጣና ከአባራሪዎቹ ተሰወረ። ከማል በሌላ አቅጣጫ እየሮጠ ሲሄድ መኪና አገኘ። እባክህ ሰዎች ሊደበድቡኝ ሊገርሉኝ ነው ብሎ ባለመኪናውን ተማጸነ። ያጋጣሚ ሆኖ ሹፌሩን ያውቀዋል። ዘሎ ገባ። ለጥቂት አባራሪዎቹ ሊደርሱበት ሲሉ መኪናው በፍጥነት ተነስቶ ነጎደ። እቤቱ አደረሱት። እንዴት ብሎ ወደ ቤት ይግባ? ምክንያቱም ሲሮጥ ወድቆ ስለነበር ልብሱ ሁሉ ቆሽሿል። በዚያ ላይ የዳኛ ትጥቅ ነው የለበሰው። ልብሱን ሜዳ ላይ ነው ትቶ የመጣው። ቅድሚያ ለነፍስ ነው። ወደ ቤት ሲገባ እናቱ በዚህ ሁኔታ ካዩት ጥሩ ስላልሆነ ጓደኞቹን ልኮ በጓሮ በኩል ገብተው እናቱ ሳያዩ ልብስ ይዘውለት መጡ። ያንን ቀይሮ በሰላም ወደ ቤቱ ገባ። እናትየው አገኙት። ከማል ሰላም ነህ አሉት። ደህና መሆኑን ገለጸላቸው። ዛሬ እንዴት ነው ጨዋታ ብለው ጠየቁት። ጥሩ ነው ብሎ መለሰላቸው። በሰላም አለቀ ብለው በእናት አንደበት ስለ ጨዋታው ጠየቁት። ከማልም በጣም ሰላም ነበር ብሎ ሩጫዬን፣ ልፋቴን፣ ድካሜን የዛሬውን ውሎ እናቴ ባየሽልኝ እያለ ወደ መኝታው ሄደ። በቀደመው ዘመን የእግር ኳስ ዳኞች እንዲህ አይነት ፈተና ይገጥማቸው ነበር። ይህንን ውብ ታሪክ ገነነ መኩሪያ ሊብሮ የእግር ኳስ ወጎች በተባለው መጽሐፉ ላይ አሰፈረው። አዲስ 1879ም ታሪኩን እንዲህ አቀረበው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879